النبي صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم كسو ሁሉ በላጩ የኔ ትውልድ ነው በሳቸው ዘመን ላይ ያለው ትውልድ ከዛ ቀጥሎ የሚመጣው ታሪክ ተረት አይደለም የምናወራው እስላምን ከሌላው ልዩ የሚያደርገው ያንዳንዱ ታሪኩ ቁም ነገር ያለው መሆኑ ነው እያንዳንዱ ከተግባር ጋር የተቆራኘ መሆኑ ነው እያንዳንዱ በስርዓት የተመዘገበ ነው ፈረሰኛው ጊዮርጊስ አድዋ ላይ ተዋጋ አይነት ነገር ተረት ያመጣበት አይደለም እያንዳንዱ ባስተማማኝ ሰነድ መጥቷል ማበጠሪያ ተቀምጦለታል ተበጥሮ ተለይቶ ተቀምጧል ከዛስ ምንድነው ተግባር ጋር ተቆራይቷል ከውስጡ ምን ወስደው ቁም ነገር አለ የህይወት መመሪያ የምታደርገው ነገር አለ እናም ነብይ ሰለላሁ ዐለይሂ ወሰለም ከትውልድ ሁሉ በላጩ ይሄ ትውልድ ነው ሲሉ ለምንድን ነው የሚነግሩን ምሳሌያቸውን እንድንከተል ነው አራያ እንድናደርጋቸው ነው እናም ይህ የሰሃቦች ግንዛቤ የታቢዖች ግንዛቤ የተከታዮቻቸው ግንዛቤ በተለይ በዚህ ዘመን በጣም ወሳኝ ነው الامام مالك رحمه الله የዚህ ኡማ መጨረሻው አይሰምርም የመጀመሪያው በሰመረበት መልኩ ቢሆን እንጂ የመጀመሪያው ሰሃባ ትውልድ ነው ሰሃባን ያሳመረው ያስተካከለው ያቀናው ምንድነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአንና ሐዲስን በተግባር ማስገኘት ነው እነሱ ያተረዱት አረጋድ ዛሬ ያመጣሉ ካልክ በእርግጠኝነት ወደ ትክክለኛ መንገድ እየተጓዝን አይደለም ማለት ነው እንደዛ ሲሆን እናም ይሄ የሰሃቦች ግንዛቤ ይህ የታቢዖች ግንዛቤ ያጥባው ታቢዒን ግንዛቤ ለየትኛውም የምንከራከርበት ጉዳይ ወርቃማ አስተማማኝ የሆነ ሚዛን ነው ምሳሌ እንውሰድ ምሳሌ በሆነ ጉዳይ ላይ ብንነታረክ ይፈቀዳል አይፈቀድም ይቻላል አይቻልም ይሄ ነገር ይፈቀዳል አይፈቀድም እዚህ ወርቃማ ሚዛን ላይ ቁጭ ማድረግ በቀላል ይለየናል ሚዛኑ አስተማማኝ ነው በነብዩ ሰለላሁ ዐለይሂ ወሰለም አንደበት በቁርአን የተመሰከረለት ሚዛን ነው ከዚህ ላይ ቁጭ ታደርገዋለህ እያንዳንዱን ይለካልሃል እንውሰድ ምሳሌ በአገራችን የአስማኡ ሲፋትን ጉዳይ ብንወስድ አይን አላህ እየተነታረክን ነው ያለነው አይን አላህ ቁርአንና ሐዲስን ተጠቀምኩ ብሎ የተለያየ ጥሪ ያተሰማለህ እዚህ ሚዛን ላይ ቁጭ አድርገው ሰሃቦች ምን ይላሉ አብዱላህ ኢብኑ አባስ على وارتفع ብሎ ያስቀምጥልሃል استوى የሚለው አራት ነጥብ ወሃቢ አልነበረም እሱ ወሃቢ ምናምን የሚባል ነገር አያውቅም على وارتفع الله سبحانه وتعالى ከአርሹ በላይ ከፍ አለ ብሎ ከላይ መሆኑን በግልጽ ቋንቋ አስቀመጠ ሌላው ርዕስ ላይ ስትመጣ እንደዚሁ በትልልቅ ቀብሮች በቀብር ላይ ትልልቅ ضريحዎች ይገነባል በአገራችን የጃሂል ገበሬ ካዳሚ አይደለም የማን አራያ ይሆናሉ ተምሳሌት ይሆናሉ የሚባሉት የሚከበሩት የዲን አዋቂ የዲን አባት የሚባሉት ሰዎች ቀብር ትልልቅ ቤቶች ይገነቡበታል ሌላው ይነሳና ይሄ ነገር አይፈቀድም ይላል ይፈቀዳል አይፈቀድም እንተፈቅ አንዱ ደሊል ይጠቅሳል ቁርአን ላይ ይቻላል አለ መረጃ ምን አስሐብ الكهف ላይ እንደዚህ ሆኖ ምናምን ይፈላሰፍልሃል ሰው የሚያወራው አያጣም የራቀ ሆኖ ነገሮችን ያጣቅሳል ይፈቀዳል አይፈቀድም ሚዛኑ ላይ ቁጭ አድርገው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አንዱ ምን ይለዋል ነብዩ ሰለላሁ ዐለይሂ ወሰለም በላኩ መልኩ ልላካ አለው ከፍ ያለ ከመሬት ከፍ ያለ ቀብር አይተህ ሳታስተካክለው እንዳታልፍ ብለውኛል ይሄን ወርቃማ ሚዛን ተመልከቱት ሌላውን እንድትመጡ እንደዚህ ይቻላል አይቻልም የሻዓዎች ጉዳይ ይቻላል አይቻልም መንገዳቸው ልክ ነው አይደለም ሚዛኑ ላይ አስቀምጣቸው ሚዛኑ ላይ ስታስቀም እነሱ ገና ሚዛኑ ራሱ ችግር አለበት ነው የሚሉት ሰሃቦች ጋር ያለ ጥላቸው በሚዛኑ ትደፋቸዋለህ አሁንም ትቀንሳለህ በርካታ ነገር ትቀንሳለህ በቃ የሰሃቦችን ግንዛቤ ስትወድ እየቀነስከው ፍንትው ብሎ ታገኘዋለህ የተጣራውን ነገር እያንዳንዱን ነገር ማለት ነው እናም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የህይወታችን መመሪያ ቁርአንና ሐዲስን የምንረዳባቸው መንገድ አድርገን ነው ልናስቀምጣቸው የሚገባው ዋጋቸውን ልናውቅላቸው የሚገባው